ላለው ይጨመርለታል የሚል ኃይለ ቃል ነው የምናነሳው። እስኪ ሁላችሁም ትሉልኛላችሁ። ላለው ይጨመርለታል። እስኪ በሉ ላለው ይጨመርለታል። ይህን ቃል ሳይዝ ወደ ቤቱ እንዳይሄድ አንድም ሰው ምክንያቱም ይህ ቃል ክቡር ነው። ቃሉ አያልፍም። ምክንያቱም ሰማይ ወምድር ያልፍ ወቃሌሰ ያልፍ ያለው ይህ ቃል ነው። የወንጌሉ ቃል ነው። የወንጌሉ ቃል ክቡር ነው፣ የማያልፍ ነው። ማንንም መጥቶ ሊተረጉመው እንደፈለገው ሊተነትነው የማይችል ቃል ነው። ስለዚህ ይህንን ቃል ይዛችሁ መሄድ ነው ያለባችሁ እና የመደምደሚያውም ይሄ ስለሆነ ቃሉ ስለሆነ ሁሉም የተፈተፈተው ከዚህ ነው። ማህሌቱም የተፈተፈተው ከዚህ ነው። ቅዳሴውም የተፈተፈተው የተተረጎመው ከዚህ ነው። ትርጓሜ ነው። ቅዳሴ ትርጓሜ ነው። ማህሌት ትርጓሜ ነው። ኪዳኑ ትርጓሜ ነው። ሰዓታቱ ትርጓሜ ነው። የወንጌል ትርጓሜ ነው። ሁሉም ስለ ወንጌል ነው የሚያወሩት። ከወንጌል የወጣ አንድም ቃል አታገኙ። ስለዚህ ቃሉን ያዙት። ምን የሚል ነው ያልኳችሁ? ላለው ይጨመርለታል። እስኪ ገዙን እስኪ በሉት። ለዘቦ ወለዘቦ እስኪ በሉ። ይህብዎ ወይ ወስክዎ ላለው ይጨምሩታል። ወለዘሰ እለሂ ይሃይድዎ ወለዘሰ አልዎ እለሂ ይሃይድዎ ለሌለው ግን ከሌለው ግን ያው ያለው እንኳን ይወስዱበታል ይላል ቃሉ። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 25 ይሆናል። ያም በማቴዎስ ወንጌል ምዕራፍ 25 ያለውን ሙሉን ቃል ማንበብ ሞክሩ። ጥቅስ ምዕራፍና ቁጥር መንገር ለክርስቲያን አይፈቀድም ይባላል። ለምን? ሙሉን ምዕራፍ አንድ ወንድ ይረዳ ማለት ነው። ጥቅስ ከተያዘ ግን ሊገድልም ይችላል አይደለ? ሊያጠፋም ይችላል። ስለዚህ ቃሉ በምዕራፍ 25 ላይ ከቁጥር 14 ላይ ጀምረን ስናነብ እናገኘው ቃል ይሆናል። ላለው ይጨምሩታል፣ ለሌለው ግን ያውም ያለውም ይወስዱበታል ይላል ቃሉ። በዛሬው ዕለት ታላቁ ቅዱስ ሚካኤል በዘመነ ብሉይ መጋቢ ብሉይ የተባለ በዘመነ ሐዲስም መጋቢ ሐዲስ ሊባል የሚችል ከሁሉም መላእክት ክብሩም የበለጠ እንደውም ምሕረትና ይቅርታ ከማድረግም ከድንግል ማርያም ከእህቱ ጋር የተካከለ ቅዱሱ መልአክ ነው በዛሬው ቀን የዋለው። ስለዚህ እንዲሁ እንድንሰባሰብ ያደረገው የእሱ በዓል ነው እና ላለው ይጨመርለታል ይላል ቃሉ። ላለው ይጨመርለታል ማለቱ ምንድን ነው ከተባለ ሀብታም ለሆነው እንደገና ሀብት ይጨመርለታል ማለት አይደለም። ድሃ ለሆነው እንደገናው ከድህነቱ ጨርሶ ድሃም ፍጹም ድሃ ይሆናል ማለትም አይደለም። ቃሉ የምሳሌ ቃል ነው። እግዚአብሔር በዚህ ዓለም መጥቶ ሲያስተምር በምሳሌም በአርአያም እንደው ራሱ እያደረገም አስተምሯቸዋል። ስለዚህ አንዱ ይሄ ከምሳሌ የሚመደብ ነው። አንድ ጌታ ነበረ ይለናል። ያ ጌታ 3 ባሪያዎች ነበሩት ወይም 3 አገልጋዮች። ለሶስቱም ብር ይሰጣቸዋል። ብሩ ለአንዱ እንደየአቅማቸው ነው የሚሰጣቸው፣ እንደየአቅማቸው እንደሚችሉት ማለት ነው። ለአንደኛው የሚችለውን ይሰጠዋል፣ ለአንደኛው እንደዚያው። ለአንዱ ስንት ሰጠው? 5 መክሊት ሰጠው። 5 መክሊት በምሳሌ ወደኛ እንቀይረውና 500 ሺህ እንደማለት ነው። ለአንደኛው ደግሞ 2 ሰጠው፣ 2 መክሊት ማለት ነው። 200 ሺህ በሉት። ለአንዱ ደግሞ 100 ሺህ ሰጠው። ከዚያ ሰጥቶ ግን ወዴት ሄደ ይላል? ወደ ሩቅ መንገድ ሄደ ይለናል። እነሱም አንደኛው 5 የተቀበለው 500 ሺህ የተቀበለው ወጥቶ ወርዶ ለፍቶ ደግሞ ላውን አንጠብጥቦ ምን አደረገ? 10 አደረገ። ስንት አደረገ? 10። በደንብ ያዙልኝ፣ በደንብ ያዙልኝ። የምነግራችሁ ስላለ ማለት ነው። ወደኛ ህይወት ልመጣ ስለሆነ 5 ለተሰጠው ወጥቶ ወርዶ ስንት አደረገ? 10 አደረገ። 2 ለተሰጠው ወጥቶ ወርዶ አሁንም ደፍቶ ቀና ብሎ ሁሌም ሰርቶ ስንት አደረገ? 400 ሺህ ብር ማለት ነው። 400 ሺህ ብር። ያው ዘመኑ የውድ ዘመን አይደል? የኑሮ ዘመኑ ውድ ነው። ብሩን በዚያ ልክ ስለረከሰ 400 ሺህ ብር ነው በለው። በዚያን ጊዜ 2 መክሊት ማለት እንደው ብዙ ነው። በአሁኑ ግን 200 ሺህ በጣም ቀላል ስለሆነ ብዬ ነው ምሳሌው እንዲገባል። ስለዚህ አንዱ ደግሞ 100 ሺህ ብር ተቀብሎ ነበረ። 100 ሺህ ብር የተቀበለው ግን ምን አደረገ መስላችሁ? አይ እንደው ጌታዬ ጨካኝ ነውና ስለዚህ እንደው አይ ብትጠፋብኝስ ቢሰርቁብኝስ ደግሞ ባጠፋትስ ብሎ
ጉድጓድ ቆፍሮ ምን አደረገ? ቀበራት ይለናል። ይህ ምሳሌው ነው። መጣ ጌታው ከዚያ ወሀዘ ይታሰበው ይላል። ሊቆጣጠራቸው ፈለገ ይላል። ከዚያ ምን አደረገ? ወዴት አደረጋችሁት አላቸው። ባለ አምስቱ መጣ። ምን አለ? 5 ሰጥተኝ ነበረ ጌታዬ ሆይ፣ 5ቱን ግን በ5ቱ ምን አደረግኩኝ አለ? 10 አድርጌ አምጥቻለሁኝ አለ። ኦ ገብርኄር ወምእመን ዘበህዳት መእመነ ኮንከ ዲበ ብዙ እሰይመከ በስተፍሳው ለእግዚእከ አለ። አንተ ታማኝ አገልጋይ በጥቂቱ ታምነሃልና ታማኝ ሆነህ ተገኝተሃልና በብዙ ሾመሃለሁ። ወደ ጌታ ደስታ ምን አለው? ምን አለው? ግባ አለው። ልብ በሉ 2 ያለው አመጣ። 2 ሰጥተኝ ነበረ ጌታዬ፣ ይኸው ወጥቼ ወርጄ በ2ቱ 2 አትርፌ መጣሁ፣ 4ም አድርጌያለሁ አለ። 400 ሺህ ብር ማለት ነው። አንተም እንደዚሁ ታማኝ አገልጋይ ስለሆንክ በጥቂቱ ታምነህ ስለተገኘ ወደ ደስታው ሂድ ግባ አለው። አንዱ መጣ ባለ 100 ሺህ ብር 100 ሺህ ብር የተቀበለው መጣና ምን አደረገ? አይ አንተ ያልዘራኸውን የምታጭድ የተበተነው የምትሰበስብ ጨካኝ ሰው መሆንን ስላወቅኩኝ እንዳይጠፋብኝ ከጠፋብኝም እንዳትገለኝ ፈርቼ ጉድጓድ ቆፍሬ እዛ ቀብሬያት ነበር አምጥቼልሃለሁ አለው። አንተ አካይ ባሪያ፣ አንተ ታኬተኛ፣ አንተ ሰነፍ አገልጋይ፣ እኔ ያልዘራሁትን የማጭድ የበተንኩትን የተበተነውን የምሰበስብ የኔ ያልሆነ ነገር እማደርግ የምሰበስብ መሆኔን በምን አወቅ ታውቃለህን አለው። ስለዚህ ምን አለው? ምን አለው? ወለዘሰ አሎ እለህ ይሃይድጉ ለሌለው ይወስዱታል ላለውም ይጨምሩለታል አለ። ልብ በሉ። ቅድም ምን ብያችኋለሁ? ሀብታም ለሆነ አይደለም ሀብት እንደሚጨምረው፣ ድሃ ለሆነም አይደለም ወደ ታች እንዲሽቆለቆል የሚያደርገው እግዚአብሔር። ላለው ይጨመርለታል ማለት ከነበረው 10 ስላተረፈ ከነበረው 2 ስላተረፈ ለነዚያ አገልጋዮቹ ከዚያ ከሀኬተኛው ብር ወስዶ ምን አደረገ? ጨመረላቸው። ላለው ይጨመርለታል። ለሰራ ማለት ነው። ለሰራ በትጋት ላለ ጥንካሬ ላለው ወጣት ላለው ይጨመርለታል አለ። እንደዚህ ላለው ሰው እኔ የሚመስለኝ የሀኬተኛ ሰው እንደው 100 ሺህ ብር ተሰጥቶት እንደው ለዓመት ለ2 ዓመት ባንክ ቤት ያስቀምጠ ይመስለኛል። አይመስላችሁም? ባንክ ቤት ለዓመት ለ2 ዓመት የሚያስቀምጥ ሰው እንደው ምን አይነት ሰነፍ ሰው ይመስላችኋል? ስራ አጥቶ ነው ወይ? እንደው መስራት አቅቶት ነው ወይ? የስንፍና ውጤት እንጂ። ምክንያቱም ከዚያ ባንክ ቤት እንኳን መማር እስኪችል ድረስ ያደርገዋል እንዴ። 1 ዓመት ያክል 100 ሺህ ብር ቢሰጣቸው ከካዝናቸው ቆልፈው ሊያስቀምጡለት ነው እንዴ? እነሱ ባንክ ቤቶቹ በየቀኑ ያሰሩበትም እንዴ? ተረሱ ባንክ ቤት ውስጥ የሚያስቀምጠው እንደው አውጣ እንጂ ስራ ቢሉት አይ ይጠፋብኛል፣ አንተ አውጣ እንጂ ስራ አይደለም ይጎድልብኛል የሚል ሰው እንደው ሀካይ ባሪያ አይመስላችሁም? ይመስላል አይደል? አዎ መስራት የጥንካሬ ውጤት ነው። መስራት የሚጨመርበት ነገር አለ። ላለው ይጨመርለታልና ለሰራ ሰው ነው፣ ለተጋ ሰው ነው ያለው። ለተጋ ሰው እግዚአብሔር ለተጋ ሰው ይጨመርለታል አለ። ስለዚህ መስራት ግድ ነው ማለት ነው። ምንድነው የሚለው መጽሐፉ? ሊሰራ የማይወድ ምን አለ? አይብላ። ኧረ ይገርማል። ሊሰራ የማይወድ የማይሰራ ስራ የማይችል አላለም፣ ወይም ደግሞ አካላ ጎደሎም አላለም። ምን አለ? ሊሰራ የማይወድ አይብላ። ሰነፍ ለሆነ ሰው ማለት ነው አይብላ። መብላትም እንኳን የተከለከለበት እኮ ነው አንተ። ስለዚህ ላለው ይጨመርለታል አለ። ታዲያ በዛሬው ዕለት ላለው የተጨመረላት አንዲት ቅድስት እናታችንን እናንሳ። በዛሬው ዕለት ቅድስት የሆነችበትን ስናስብ በጣም ይገርማል። ባለትዳር ናት። አፎሚያ ትባላለች። ባሏ አስተራኒቆስ ይባላል። በአንድ እየኖሩ ምን ያደርጉ ነበረ? ዝክር ይዘክሩ ነበረ። በወር 3 ጊዜ። ስንት ጊዜ? ልብ በሉ። 3 ጊዜ ይዘክሩ ነበረ። በ29 በዓለ ወልድን፣ በ21 በዓለ ማርያምን፣ በ12 በዓለ ቅዱስ ሚካኤልን ይዘክሩ ነበረ። አያስታጉሉም። ካላቸው ነው ግን አስቡ፣ ካላቸው ነው። ላለው ይጨመርለታል ነው። አስቡ፣ ያ ምሳሌ ነው። ላለው ይጨመርለታል የተባለው ባለ 10ሩ እንደው መጽሐፍ ቅዱስ የሚተረጉመው ብዙ ስለሆነ ነው። ብዙ ነገር ስለሆነ ሰዓቴ ስለማይበቃኝ ወደዛ ማለት ነው። ግን
ምሳሌ አንድ ልንገራችሁ ነው። ወደ ታሪኳ ልግባ። ባለ 10 መነኮስ ጳጳስ ነው። ባለ አምስቱ ማለት ነው። ባለ 2 ደግሞ ካህን ቄስ ነው። ባለ 1 ደግሞ ዲያቆን ነው። አስቡ። አንድ ሚልና ባለ 5 ጥምቀት፣ ተአምኖ፣ ኃጣው፣ ተባይቶ፣ ምንኩስና አሚን ያለበት ነው። 5ቱን ግብራት የፈጸመ ወይም ደግሞ ያለው ነው፣ ገንዘብ ያደረገ ነው። ባለ 2ቱም ጥምቀትና ተአምኖ፣ ኃጣው ያለው ነው። ጥምቀት ኑሮ ተአምኖ፣ ኃጣው ማለት ምግባር ነውና። ባለ 1 ደግሞ ጥምቀት ብቻ ያለው ነው ይላል። አስቡ። ባለ 5 የሚሆንበት ጊዜ አለ። ባለ 5 ደግሞ ባለ 1 የሚሆንበት ጊዜ አለ ካልሰራ። ምሳሌው እንደዚያ ነው። ጳጳሱም ባለ 1 ሆኖ ሐኬተኛ ሊሆን ይችላል። ምዕመኑም ባለ 1 ሆኖ ባለ 5ቱ ሊያስገኝ ይችላል፣ ሊቀማበት ይችላል። በቃ ምሳሌው እዚያ ነው። በዚያ በተመሰለ አንድ ብቻ ያላቸው ተብሎ አልተሰጣቸውም። ይሄ ፊክስድ አይደለም። ታዲያ ባለ 1ም ወደ ላይ መሄድ ይችላል፣ ባለ 5ቱም ወደ ታች መውረድ ይችላል ነው። አንድም ይላልና ባለ 5ቱ ካህን ይላል፣ ባለ 2ቱ ዲያቆን ይላል፣ ባለ 1 ደግሞ ምዕመን ይላል። ምዕመን ለአንዱ ለሱ ምዕመን አንድ ጸጋ ተሰጥቶታል። ያ ምንድነው? ምግባርና ሃይማኖት አንድ ተዋህዶ ማለት ነው። እርሱም ሊፈጽም ዘንድ ማለት ነው። አስቡት። ይህ ይልና ዝቅ ይልና ምን ይላል? ባለ 5ቱ ፍጹም ባለጸጋ ይለዋል። ባለ 2ቱ ደግሞ መካከለኛ ባለጸጋ ይለዋል። ባለ 1 ምን ይላል? ትንሽ ባለጸጋ ወይም ደግሞ ደሃ ይለዋል። ደሃ ማለት ባለጸጋ ነው፣ ትንሹ ባለጸጋ ማለት። ለምን? ፈጽሞ ደሃ የሆነ የሞተ ነውና። ምክንያቱም የሚበላው ከሌለ ይሞታል አይደል? ፈጽሞ ደሃ ከሆነ መጠነኛ ደሃ ከሆነ ግን መጠነኛ ሀብታም ከሆነ ግን ደሃ ይባላል። ስለዚህ ፍጹም ባለጸጋ፣ መካከለኛ ባለጸጋ፣ ትንሹ ባለጸጋ ተብሎ ይለያሉ። ለፍጹሙ ባለጸጋ ምን ተሰጥቶታል? ሀብት ተሰጥቶታል። በሀብቱ እንዲሰራበት፣ በሀብቱ እንዲመጸውትበት፣ በሀብቱ ዝክር እንዲዘክርበት፣ በሀብቱ ነዳያንን እንዲያይበት፣ በሀብቱ ቤተክርስቲያንን እንዲሰራበት፣ በሀብቱ ብዙ አገልግሎቶችን እንዲያገለግል ተደርጓል። ባለጸጋ የተባለው ሰው ሁሉ መካከለኛው ባለጸጋ በአቅሙ ነው። እንደ ትልቁ ባለጸጋ እንኳን ማድረግ ባይቻለው በአቅሙ በተሰጠው ነገር መስጠት ይችላል። ማገልገልም ይችላል፣ መስራትም ይችላል፣ ዝክር መዘከርም ይችላል አይደል? ባለ 1ዱም እንደዚያው በተሰጠው ልክ ውሃም ማቅረብ ይችላል ለዝክር አይደለም። ከሌለው ዘንድ ውሃም ማቅረብ ይችላል ነው። በአቅሙ ነው የተሰጠው፣ በአቅሙ ነው። እግዚአብሔር እኮ በአቅማችን ነው የሚሰጥ። ማይመረ ሁሉ ባት አይደለም። ስለዚህ ሁሉንም የሚያውቅ ነው። እኛን ስለሚያውቀን ወይም ስንፍናችን ነው 1 ሊያሰጠን የቻለው ወይም ጉብዝናችን ነው 5 ሊያሰጠን የቻለው። አስቡ። አንዱ ሀብታም የሚሆንበት ጊዜ አለ፣ አንዱ ድሃ ይሆናል። አንዱ ደግሞ ልንገራችሁ፣ አንዱ ብር ኑሮት ስራ የሚያጣ ሰው አለ። አንዱ ደግሞ ስራ ነፍ በቃ የሚያገኝ ሆኖ ግን ብር የሚያጣ ሰው አለ። የትኛው ነው የሚበልጠው? የትኛው ይሻላል ትላላችሁ? የትኛው ይሻላል? የትኛው ይተርፍበታል? ብር የሌለው ስራ የሚፈጥር ሰው ነው ወይስ ብር ኑሮት ስራ ያጣ ሰው ነው የሚያተርፈው? ለእናንተ እሱ። ስለዚህ እንዲህ ነው ባለጸጋ፣ ፍጹም ባለጸጋ፣ መካከለኛ ባለጸጋ፣ ከዚያም ትንሹ ባለጸጋ ይባል። ከነዚህ ከ3ቱ አንዱ ናት አፎሚያ የምትባለዋ ዝክር የምትዘክረዋ፣ በየወሩ 3 ጊዜ የምትዘክረዋ ከነዚሁ ከ3ቱ አንዱ ናት ነው። ባለ 1 ወይም ተሰጥታለች፣ ወይም ባለ 2 ተሰጥታለች፣ ወይም ደግሞ 5 ተሰጥታለች። እንደገና ልንገራችሁ፣ ምጽዋት ትመጸውታለች ካላት ዘንድ ማለት ነው። ካላት ይሄ ብቻ መስሏችሁ ነው? አስራት መብራት ታወጣለች። ይሄ ብቻ መስሏችሁ ነው? ትጾማለች፣ ትሰግዳለች። ከዚያ ግን ባሏ ሊሞት ሆነ። ምን አላት? አደራ እኔ ያስለመድኩሽን አብረን ያደረግነውን ምግባር እንዳትተይ አላት። እንግዲያስ ስዕል አስልህ ስጠኝ የቅዱስ ሚካኤል አለችው። እሺ አላት። አስሎ ሰጣት። በመጨረሻም እንዲህ እያደረገች ኖረች። ሰይጣን ተተናኮለባት። ተንኮለኛ አይደል? ተተንኮለኛ ነው እኮ። አያችሁ ምን ስትሰራ ነበር? አስራት መኩራት፣ ምጽዋት፣ ዝክር፣ መጾም፣ መስገድ። የ5 መክሊት ይባላል ወዳጅ። ይሄ ነው። እንዲህ አይነት አንድ ቢሰጣት ከትንሽ ካላት ምግባር ካላት አስተሳሰቧ ለውጥ ካገኘ ብዙ ነገር መስራት ስለምትችል ብዙ ነገር ሰራች። እቺ ሴት ብቻዋን ሆና ከባሏም ጋር ሆና ማለት ነው። ብዙ ጊዜ እኛ ሰዎች አንዳችንን በወጣትነት ጊዜያችንም ትልቅ ከሆነም ዘንድ ብዙ ነገሮች ይቀርብናል። ብዙ ምግባራትም ሳንሰራ የምንቀርባቸው ነገሮች አሉ። አሁን እነዚህ ምግባራት
ለኛ የተሰጡን እግዚአብሔር ከሰራን ጭማሪ እንዲሰጠን ካልሰራን ደግሞ እንዲወሰድብን የተጻፈ ቃል ነው ይሄ። አስቡ ላለው ምን አለ ይጨመርለታል። ምግባር ለሚሰራ ምግባር ይጨመርለታል። ወዳጄ ምጽዋት ለሚመጸውት ብሩ ይትረፈረፋል። አስራት በኩራትም ያወጣ እንደው ብሩ ተርፎ ተራርፎ ያገኘዋል አይደል? አስራት በኩራት እውነት የሚያወጣ ሰው አለ አሁን የሚያወጣል? አስራት በኩራት የሚያወጣል? አሁን ቤተክርስቲያናችን በጣም የወደቀችው አስራት በኩራት የሌለ መሆኑ ነው። በጣም የተፈተነችውም እሱ ነው። ልመና ላይ ውስጥ የገባችው እሱ ነው። ሁሌም በቀጠላ ዘርግታ የምናገኛትም እሱ ነው። እኛ አስራት በኩራት ማናወጣ ሆነን አይመስላችሁም? አስራት በኩራት እኮ ምንድነው? እግዚአብሔር ሰጠን እኮ ነው የምንሰጠው። ምንድነው የሚለው ቃሉ? ዚያስ ምን አለ? ተወጋቢ የሚሰጥ ነው ግን የሚቀበል ነው። እግዚአብሔር ሰጥቶ ዝም አይልም ግን ይቀበልሃል። ካንተ ይሰጥሃል፣ ይቀበልሃል። አሁንም ይሰጥሃል፣ ይቀበልሃል። በዚህ ዓለም ስትኖር እንደዚህ ሆነ ነው የምትኖረው። ስለዚህ አስራት በኩራት ማውጣት ግዴታችን ነው ማለት ነው። ከሃይማኖት እስካለን ውስጥ ማለት ነው። ከመቶ ግን 10 ቢኖር ነው አስራት በኩራቱን ያወጣል። አስራት በኩራትን የማያወጣ ሰው እንደው ሌባ ብትሉት ራሱ እንኳን ምንድነው ይገልጸዋል። ለምን? ለምሳሌ 100,000 ብር ይኖረው። ከ100,000 ብር አስራት በኩራቱ ስንት ነው? 10,000 ብር። ከዚያ አሁን ላይ 1,000 አምጥቶ እገሌ 1,000 አመጣ እልል በሉለት ይላል አይደል? ሁሉም ሰው ያጨበጭባል። ስንት ብር ሰርቋል? ይሄ ሰው ስንት ብር ሰርቋል? 1 ሚሊዮን ቢኖረው ለቤተ ክርስቲያን ስንት ነው የሚደርሳል? 100,000 ብር። ከ100,000 ብር ግን 10,000 ሰጠ እልል። ከዚያ በኋላ ምን ሆነ? 90,000 ብር የለውም፣ እሱ ወስዶታል። ይሄ ታዲያ ሌባ ያስብለዋል። አስራት በኩራት እንደዚህ ነው። እግዚአብሔር ታዲያ በዚህ ይቀጣሃል ነው። ያ ሀብት እንዳትበለጽግበት ወይም ደግሞ ምግባር እንዳትሰራበት ያደርጋል። ምን ያደርጋል? ወደ ኃጢአት እንዲወስድ ያደርጋል። ምክንያቱም ሀብት ምንን ያመጣል? ትዕቢትን ያመጣል፣ ውዳሴ ከንቱን ያመጣል፣ ዝሙትን ያመጣል፣ መብላት መጠጣትን፣ ሆድህን እንድታመልክ ያደርጋል። ምንድን ብር። አስራት በኩራት እየተለመደው ወይም ደግሞ እየተደረገው ህግ የተሰራው ለዚያ ነው። ትዕቢተኛ እንዳትሆን፣ ውዳሴ ከንቱ እንዳይኖርህ ወይም ደግሞ ከእግዚአብሔር እንዳትወጣ አስራት በኩራት ተሰራለህ ማለት ነው። ካህናትም ጾማቸው አያድሩም ነበረ። አሁን ቤተክርስቲያናቸው እስኪ ይዩት። እንደ አሶሳ ክልል እንደው ቤተክርስቲያኑ ስንቱ ነው የሚቀደስበት? ስንቱ ነው ተዘግቶ የሚኖረው? እስኪ ያስቡ። የገጠሩ ፈልሶ ወደ ከተማ የሚገባው ስንቱ ነው? ካህኑ ምንድን ስለሆነ ነው? ይሄ አስራት በኩራት በአግባቡ ስለማይሰጥ ማለት ነው። ይህች እናታችን ግን አስራት በኩራቷን በአግባቡ ታወጣ ነበረ ነው የሚላት። ዝክርም ትዘክር ነበር ካላት ነው። ግን በአቅሟ ከተሰጣት እግዚአብሔር በአቅሟ ነው የሰጣት። ድሃም ትሁን ሀብታም ትሁን በአቅሟ ግን ታደርጋለች ነው። እንዲህ ስላደረገች ግን ሰይጣን ተተናኮለባት ነው የሚለው። በቃ ምቀኛ አይደል? ምቀኛ ነው ጠላታችን እሱ አይደል? በዚህ ጊዜ ይገርማችኋል። የ7500 ዓመት ስራ ልምድ አለው። እኛ ግን ምንም የለንም። እሱ ስራ ልምድ አለው። እኛን ለማሳሳት እኮ ነው። ይቅር ተውት። የምናስበውን አያውቅም። ነገር ግን ከኛ አንጻር ፊታችንን አድቦ ግን ሳይኮሎጂ ምሁር ነውና ያጠፋናል። በቃ ምን እንደምንፈልግ ወዲያው ነው የሚያመጣልን። በአይናችን ቁልጭ ያደርግልናል። በቃ ውስጣችን የሚያስበውን ዝሙት እንዲሁ ስሎ ያሳየናል። ውስጣችን የሚያስበውን ስርቆት እንዲሁ ስሎ ያሳየናል። ከዛ ለማድረግ እንገፋፋለን ማለት ነው። ስራ ልምድ አለው። ታዲያ ግን ተንኮለኛ ነውና በመነኩሲት ተመስሎ መጣባት። አንቺ አፎምያ ምጽዋትሽ ደርሶልሻል፣ እንደው ባልሽም መንግስተ ሰማያት ገብቷል። አንቺ ለምንድን ነው ሌላ ባል አግብተሽ ልጆች ማትወልጂ? ገንዘብሽም ሳያልቅ ያንቺ እድሜ ክልልሽም የወጣትነት እድሜሽም ሳያልቅ ምን አድርግ ያላት? ባላግቢ። ባሏ የሞተባት እንደሆነ ማግባት እንደሚፈቀድ የተሰራ ሕግ ቢኖርም ወይም ቢፈቀድም እሷ ግን የወሰነችው ወይም ቃል ኪዳን የገባችው ከእግዚአብሔር ጋር ከባሌ ወዲያ ማንም አይንካብኝ፣ ከማንም ጋር አልሆንም፣ ማንንም አላገባም ብላ ወስናለችና በቃ እኔ እንደውም ነፍስ ያለኝ ነኝ። ነፍስ የሌላቸው በደመ ነፍስ የሚኖሩ አዕዋፍ፣ አርጋብ እንኳን ርግቦች እንኳን ምን ሆነው ባላቸው ከሞተ በኋላ ባል አያገቡም። ስለዚህ እኔ ነፍስ ያለችኝ ሕያዊት ነፍስ ያለችኝማ ምንድን ነኝ? ስለዚህ ለእግዚአብሔር የማልሰጥ ሕይወቴን ብላ የምትኖር ሴት ናት። እንደዚህ ናት። ለዚያ ነው የፈተናት። በሚሰሩ ምግባር ባላቸው በትጋት ለሚኖሩ በትእዛዙ ለሚኖሩ እግዚአብሔር
ሰይጣን መጥቶ ያስታቸዋል። ልንገራችሁ፣ መጥቶ ያስታቸዋል። እንደዚህ ያደረገ ከዚያ ምን አላት? አወቀችበት። አይሆንም ተው ከእግዚአብሔር ጋር ምን አድርጌያለሁ አለች? ቃል ገብቻለሁ እንዳላገባለች። አሁንም ደግሞ ተመልሰው በሌላ ቀን መጣ። በ12 ቀን በዛሬው ዕለት ማለት ነው። ምን ሆኖ መጣ? ሊቀ መላእክት ብሩህ ሆኖ መጣ አይደለም? ከዚያ ምን አደረገ? እኔ ቅዱስ ሚካኤል ነኝ፣ ከእግዚአብሔር ተልኬ ነው የመጣሁት። አንቺ ጸሎት ተሰምቶልሻል፣ ምግባራቶች በሙሉ ተቀብሎልሻል፣ እግዚአብሔር ይበቃሻል። ከዚህ በኋላ እግዚአብሔር ባልሽን መንግስት ወርሰዋል፣ አንቺ ባል አግብተሽ ኑሪ አላት። አሁንም ሌላ ፈተና ነው። አንተ የእግዚአብሔር ባለሟል ከሆንክ በትረ መስቀል የት አለ አለችው። ስለ አድኖ እያየች ያደገች ናታ። አስቡ። ከዚያ ምን አለ? ተናደደ። ዘሎ ማነቃት ነው የሚለው። የዚያን ጊዜ ቅዱስ ሚካኤል ሆይ ተራዳኝ አለችው። ምን አደረገ? ቅዱስ ሚካኤል መጥቶ ደበደበው ነው። እባክህ አታጥፋኝ፣ እግዚአብሔር እንኳን እስከ ዕለተ ምጽአት ድረስ እንዳያጠፋን ቃል ገብቷል፣ አንተ እንዳታጠፋኝ እባክህ ብሎ ደብድቦ አባሮታል ነው የሚለው። ላለው ምንድን ነው ያልኳቸው? ይጨመርለታል። ለቅድስት አፎምያ ምን ተጨመረላት? ተራዳይነት፣ የመልአክ ተራዳይነት ተጨመረላት። ምን ስለምታደርግ? መስዋዕት ስለምትፈጽም፣ አስራት በኩራቷን ስለምታደርግ፣ ጾም ጸሎት ስለምታበዛ፣ በዓላማዋ የጸናች ስለሆነች ማን ተጨመረላት? ሚካኤል መጣ። መላእክት ሁሉ ለተልእኮ ወደ ሰማይ ከሰማይ ወደ መሬት ይመጣሉ። መላእክት ሰማይ ነው ሀገራቸው፣ ግን ወደታች ይመጣሉ። ለምን? ለመቅሰፍም፣ ለምህረትም፣ ለበረከትም፣ ለረድኤትም። አስቡ። ለአንዳንዱ ረድኤት ይሰጡታል፣ ለአንዳንዱ ይመግቡታል፣ ለአንዳንዱ ይጠብቁታል፣ ወደ ከሰማይ ወርደው ማለት ነው። ለአንዳንዱ ደግሞ ተአምራት ያደርጉለታል። ደግሞም ተአምራት የሚያደርጉበት አለ፣ የሚፈርዱበት ማለት ነው፣ የሚቀስፉት አለ። ለዚህችው ለአፎምያ ግን ምን ተደረገላት? ረድኤት ተአምራት ተደረገላት። ከሰይጣንም ዳነች ነው የሚለው። በቃ ዳነች። ከዚያ በኋላ ቅድስት ሆናለችና በዕለተ ዕረፍትሽ በዚህችው ሰዓት ይሆናል አላት። አስቡት። ላለው ይጨመርለታል ማለት በቃ ለሌለው ግን እንደው ውሰዱት ወደ ጨለማው፣ ወደ ኃጢአት ጥርፍ መፋጨት ወዳለበት ጨለማው ድቅድቅ ወደ ጨለማ ወደ ሆነበት ውሰዱት ነው የተባለው። ለእርሷ ግን ወደ ሰማይ ላይ ተወሰደችው በዛሬው ዕለት። አስቡት። ምን ስላደረገች? አስራት በኩራቷን ስላወጣች፣ ሕግጋቱን ስለፈጸመች። አስቡ። በዚህ በትዳር ሕይወት ሳለን እንደ ቅዱስ አፎምያ የትዳር ሕይወት እንዲኖረን አንመኝምን? የትዳር ሕይወታችንስ ምን ይመስላል? እስኪ አስቡ። በነገራችን ላይ በዘመናችን በጣም ፈተና የሆነብን የትዳር ሕይወታችን መበላሸት ነው። ከትልቅ እስከ ትንሽ፣ ከምሁሩ ከአዋቂው እስከ ትንሹ አላዋቂው፣ ከትልቅ ሰው እስከ ትንሹ ሰው አጥፊ የሆነበት ጊዜ የትዳር መበላሸት አይመስላችሁም? ይመስላል። መተማመን የሌለበት ትዳር ሲኖር፣ በዝሙት የሚተማሙ ትዳር ሲኖር፣ የሚደባበቁ ትዳር ሲኖር፣ በኃጢአት ሽንገላ ውስጥ የሚኖሩ ትዳር ሲኖር፣ ታዲያ ጥሩ ሰው ይወለዳል ብላችሁ ታስባላችሁ? አይደለም። እናቱን የሚነክስ አባቱን የሚሰል የሚገድል ትውልድ የሚፈጠረው እኮ ይኸው አስተዳደግም ስላላስተማርናቸው ነው። ወይም ትዳራችን ጥሩ ስላልሆነ ነው። ወይም እግዚአብሔራዊ ስላልሆነ ይመስለኛል። አይደለም። የቅድስት አፎምያ ግን እንደዚህ አልነበረ። ከባሏ ጋር ተፋቅራ የምትኖረው ቅድስት አፎምያ እስከ መጨረሻው ድረስ የታገሰችው ለበረከት ነበረ። አስቡት። ላለው ይጨመርለታል። ተጨመረላት። ትዳሯን ስላከበረች፣ ባሏን ስላመነች፣ ባሏ ጋር ስለጸናች። አስቡ። አሁን ባልና ሚስት የየራሳቸው አካውንት ራሱ እስካላቸው ድረስ ደርሰዋል። በቃ አንዱ ይደብቃል፣ እሷም ትደብቃለች። ከዛ በኋላ በቃ እንደዚህ ካደረገብኝ እፈተዋለሁ አለኝ አለ። በቃ እስከዚህ ድረስ እኮ ነው የሚዳረሱት። አስባችኋል? አንዱ እሱ ነው መደባበቅ። ዓለም ሚስጥሮቻቸውን ዓለም ምንድን ነው? በቃ መሰዋወር። እሱን አታምነውም፣ እሷን አያምናትም። በዚህ ጊዜ ትዳር ውስጡ ለውስጡ ተበላልተው እንዴት ብሎ ይደግ ልጅም ምን ይዞ ያድጋል? አያችሁ? ትውልድ የሚፈርሰው፣ ትውልድ ወደታች የሚያሽቆለቁለው፣ ትውልድ ጠባባ ትውልድ የሚፈጠረው፣ ቤተክርስቲያንን የሚያቃጥል ትውልድ የሚፈጠረው ከዚህ ድረስ ነው። ትዳር ሲበላሽ ነው። ትዳር ሲቀና ጳጳስ ይወለዳል። ትዳር ሲቀና ትልቅ መሪ፣ ቅዱስ መሪ ይወለዳል። እንደነ ቆስጠንጢኖስ ያለ። አስቡት።
ትዳር ሲመሰረት ቤተክርስቲያን ትስፋፋለች፣ ትጽናናለች። አስቡት፣ በልጆቿ በቃ በትውልዷ ትዳር ጥሩ ሲሆን ሀገር ይከበራል፣ ሀገር ጸንታ ትኖራለች፣ በቀኝ ግዛቱም አትገዛም። አስቡ፣ ትዳር ሲመሰረት ቀን ትውልድ ይፈጠራል። አስተሳሰቡ የላቀ እንደው ማሰብ መፍጠር የሚችል እግዚአብሔርን የሚከተል ዓለሙን የማይከተል ሰው ይፈጠራል። ትዳር ሲቀና። ትዳር የሚቀናው እንዴት ነው ካላችሁ ደግሞ ይኸው 5 መክሊት ያለው 5ቱን ያተረፈ፣ 2 መክሊት ያለው 2ቱን ያተረፈ፣ እንዳንደኛው ያልቀበረ ያ ነው ትዳር የሚባለው። ወጣቶችም ትዳር ለመመስረት የፈለጋችሁም ትዳራችሁ እንዲቀና መጀመሪያ ወደ እግዚአብሔር ቅረቡ። ዝም ብሎ አይደለም ወደ ፍቅር የሚገባው፣ እግዚአብሔርን ጠይቁ መጀመሪያ። እግዚአብሔርን ያልጠየቀ ትዳሩ የሚጸና እንዳይመስላችሁ አይደለም። ትዳር እግዚአብሔር ነውና ቅዱስ ጋብቻ እሱ ነውና። ታዲያ ማን ተጨመረላት አለ? ቅዱስ ሚካኤል መጣ ነው። ቅዱስ ሚካኤል ደግሞ ሰማይ የሚኖር ከመላእክት ጋር አብሮ ትልቅ አገልግሎት የሚያደርግ እንደው ተፈጥሮውም የማይታወቅ ምንድነው የሚለው? ሰላም እብል ለተፈጥሮትከ እምኀበ ወኢምንት ግን ዘይጠየቅ ትርጓሜ ሰው ይላል። ሰላም ለተፈጥሮ ከኢምንት የሆነ ትርጓሜው ለማይታወቅለት ተፈጥሮ አለ ሰላም ይገባሃል አለ። በቃ ተፈጥሯቸው አይታወቅ እምኀበ አልቦ ነው ይለዋል። አንዳንዶቹ እምኀበ አልቦ ነው ይላቸዋል። አንዳንዶቹ ደግሞ ከእሳትና ከነፋስ ተፈጠሩ ይላቸዋል። እንደምን ነው አይጣሉም ቢሉ እንደው በዚህ ያስታርቋቸዋል። ሶበ ተፈጥሮ እምነፋስ ወእሳት እሞቱ ወእማሰኑ ከማለ ከነፋስና ከእሳት ከተፈጠሩስ እንደኛ በሞቱም በጠፉም ነበረ ይላቸዋል። አንዱ ደግሞ ምን ይላል? በአማን እሳት ውእቱ ምን አለ? ዘኢይክሉ ለኪፎቶ እሳታውያን ለንድ እሳት ሞቱ ኪሩቤል ወሱራፌል። እንደው እሳት የሆነውን መጨበጥ የማይችሉት እሳታውያን ኪሩቤልና ሱራፌል ናቸው። እሳታውያን ይላቸዋል። ሰላም ለገጽከ ምስለ እንደሚለው ሰላም ለገጽከ ምስለ እሳት ወነፋስ እምነፋስ ወእሳት ዘተስእለ ምስለ ማይ ወመሬት ዘይተሐወለ ውሃና ማይ ውሃና መሬት ያልተቀላቀለበት እሳትና ነፋስ ከዚያ ለሆነ ተፈጥሮ ከዚያ ብቻ ለሆነ ተፈጥሮ ሰላምታ ይገባል አለ። ታዲያ ይህንን እንዴት ያስታርቁታል ቢባል እንደው ፍጥረታቸውን ሳይ ነፋስ እሳት ፈጣኖች ናቸው፣ መላእክትም ፈጣኖች ናቸውና እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸውና ነፋስ እሳት ፈጻሚያነ ፈቃድ ናቸው። እንደዚሁም እግዚአብሔር ነፋስ ጥቅመ ሰናዖርን በማፍረስ እሳት ሀገረ ገሞራን ሀገረ ሰዶምን በማጥፋት ፈጻሚያነ እግዚአብሔር ናቸውና እንደዚሁም መላእክት ከሰማይ ተልከው ወደ መሬት ለመዓትም ለምሕረትም ይወርዳሉና ይላቸዋል። አንድም የባለሟል ስማቸውን ይላቸዋል። የባለሟል አንበሳው፣ ጎበዜ፣ ጀግናው ይባል የለ ሰው ሲወደድ እንደው እግዚአብሔር ሲወዳቸው ምን አላቸው? ንድ እሳት እሙንቱ ይላቸዋል። አስባችሁ ነው ሲወዳቸው እኮ ንድ እሳት እሙንቱ። አንዳንዶቹ 4 እግር ያላቸው አሉ፣ አንዳንዶቹ ደግሞ 4 ራስ ያላቸው አሉ። 1 እግር ኑሯቸው 4 ራስ። አንዳንዶቹ ደግሞ 6 ክንፍ ያላቸው አሉ፣ አንዳንዶቹ 2 ክንፍ ያላቸው አሉ፣ አንዳንዶቹ 2 ዓይን ያላቸው አሉ፣ አንዳንዶቹ መላ አካላቸው ዓይን የሆኑ አሉ። እነዚህ ናቸው መላእክት። ቁመታቸው ከሰማይ እስከ መሬት ይደርሳል። ራሳቸው ደግሞ ተራራን ያክላል። ክንፋቸው ሀገርን ያለብሳል። እንዲህ የሆኑ መላእክት ናቸው። ከነዚህ መካከል ነው ቅዱስ ሚካኤል መጥቶ ያለናት። እነዚህ መላእክት እኛን ለማዳን ነው የተፈጠሩት። እኛን ለማዳን መላእክት ሲፈጠሩ ከሰማይ በፊት አይደለም። ለምን ቢባል አገዝ ነው እንዳይሉ እይጽሕቅ ዘይመክረው ወይ ያስ ዘይረዳው የተባለው እንደዚያው ነው። አገዝ ነው፣ ተራዳ ነው። እሱ መሰረተ፣ እኛ ገነባን። እርሱ መሰረተ፣ እኛ እንደዚሁ ሰራ ነው። ሰማይን እንደዚሁ መሰረተ ነው እንዳይሉ ሰማይን መጀመሪያ አዘጋጀ፣ ከዚያ በኋላ መላእክትን ፈጠረ። እንደዚሁም እነርሱ ተወዳጆች ናቸውና ለተወዳጅ ሰው ደግሞ ብዙ ነገር ይደረግለታል። ምን ምግብ፣ መጠጥ፣ ሁሉ ነገር ይዘጋጅለታል። መጀመሪያ ሰማያትን ከተሞቻቸው ሀገራቸው ተዘጋጅላቸው። በሰማያት ይኖራሉ በዓለም በሶስቱ ከተሞች። ታዲያ እነዚያ መላእክት ለመዓትም ለምሕረትም ይወርዳሉ፣ ለረድኤትም ለምሕረትም ይወርዳሉ። ለምሕረት የወረደላት በዛሬው ዕለት ነው። አስባችሁት? ቅዱስ ሚካኤል ከሁሉም በላይ የሚሆን ከሁሉም በላይ የሚሆን
ከሁሉም በላይ ምንድነው የተባለው? ቅዱሳት አጻብዕከ ለጽሕፈ መጽሐፍ እለቀና ወብፁዓት አዕይንቲከ ምስጢረ መለኮት ዘርያ እለተቀንያ አለ። ቅዱሳት ጣቶች ለመጽሐፍ በደብዳቤን ለመቀየር ምህረት ለመጽሐፍ የተዘጋጁ ናቸው አለ። የተገዙ ናቸው አለ። ደግሞ ቅዱሳት አዕይንቶች ደግሞ ምስጢረ መለኮትን ለማየት የተዘጋጁ ናቸው ይላቸዋል ቅዱስ ሚካኤል። በዛሬው ዕለት ሹመቱ ራሱ የተካሄደበት ነው። ይሄ ላለው ይጨመርለታል የተባለው ሚካኤል ይመጣለታል፣ ሌላ መላእክት ይጠብቀዋል ማለት ነው። ይሄ ለሰራ ሰው ነው። ላልሰራ ምንድነው የሚሆነው? ይወሰድበታል። ጠባቂ መላእክት ራሱ ይርቀዋል፣ እያዘነ ይርቀዋል ነው የምላቸው። ለሁላችን እያንዳንዳችን ጠባቂ መላእክት እንዳለን ታውቃላችሁ። ጠባቂ መላእክት አለን፣ ካልሰራን ይወሰድብናል። ሃይማኖታችን አለን አይደለ? ሃይማኖታችን ራሱ ትወሰድብናለች ነው። ወዴት እንሄዳለን እኛ? ወደ ሲኦል ከወረድን ደግሞ ተወሰደችብን ማለት ነው። ያው የምታደናን ሃይማኖት እንኳን እና በዛሬው ዕለት ቅዱስ ሳፎሚያ ብዙ በረከት ያገኘችበት ነው። ስለሰራች፣ ምጽዋት ስለመጸወተች፣ አስራት በኩራት ስለሰጠች፣ ትዳሯን ስላከበረች ነውና ትዳራችንን እናክበር። ትውልዳችን ጥሩ እንዲሆን፣ ቀናይም እንዲሆን፣ አንዱ ባንዱ እንዳይጨክን፣ አንዱ ባንዱ እንዲራራ፣ ትውልዱ ጥሩ እንዲሆን፣ አስተሳሰቡም የተካነ በጣም ጥሩ ሆኖ ተወዳጅ እንዲሆን፣ እንኳንስ በእግዚአብሔር በሰው ዘንድ እንዲወደድ እና ትዳራችሁን ጠብቁ፣ ትዳራችሁን አክብሩ። መተማመት አይኖር፣ በውስጣችሁ የሰይጣን ሽንገላም አውጡት። ሶስተኛ ጣልቃ ገብነትም እንዳይኖር፣ የቤተሰብም ይጓደኛል። ሚስጥራችሁ አንድ ይሁን። ምክንያቱም አንድ አካል እንጂ ሁለት አካል አይደላችሁምና። ወጣቶችም ከአሁኑ ጀምራችሁ ተለወጡ፣ ስሩ፣ እደጉ። ስታድጉ ትሰራላችሁ፣ ስትሰሩ ይጨመርላችኋል። ላለው ምን ይላል? ይጨመርለታል። መስዋዕት